እኔ ጫጫታ ሲበዛ እግዚአብሔር ለምን ዓላማ ነው የፈጠርከኝ እለዋለሁ። በእውነት ነው የምላችሁ። ሰዎች ሲንጫጩ ያለ ነገር አይደለም የሚንጫጩት፣ አይምሰላችሁ። ይሄ ሌባ ነው፣ ውሸታም ነው፣ አጭበርባሪ እሱ አይደለም። እኔ እሱን አይደለም የምሰማው። በእውነት ነው የምላችሁ። ይሄ ሌባ ነው ምናምን እንደዚህ ነው፣ አጭበርባሪ ነው ምናምን፣ ከየት መጣ የት ገባ ወጣ ዛፍ ላይ ወረደ፣ እሱን አይደለም እኔ የምሰማው። ከሱ አልፌ ሌላ ድምጽ ነው የምሰማው። እኔ ምን እግዚአብሔር ሆይ ለምን ዓላማ ነው የፈጠርከኝ? something happen in my life እግዚአብሔር የሆነ ነገር ልታደርግ ያለው ነገር አለ ብዬ የምሰማውና የማየው ከነሱ አሻግሬ ነው የማየው። ለምን ጫጫታውን አይደለም የማየው። ጫጫታው ድምጽ ነው። አየህ ዮሴፍ ለወንድሞቹ ስንቅ ይዞ ነው ሄደው፣ የሚበላ ነገር ይዞ ሄደ። ወንድሞቹ መጀመሪያ ህልም አለው፣ ህልም ነግሯቸዋል። ወንድሞቹ ያዩት ህልመኛው ነው የሚሉት፣ ህልሙን ነው ያዩት። በህልሙ ቀንተውበታል። በህልሙ እንደሚነግስ አይተዋል፣ እንደሚበልጣቸው አይተዋል። ስለዚህ ቅናት አደረባቸው። ስለዚህ እንግደለው አሉ። ምግብ ይዞላቸው ሲሄድ ምናምን ሊገሉት ተደራደሩ። እንግደለው፣ ህልመኛው መጣሉ። ይዞላቸው ሄደው እኮ ምግብ ነው የሚሰጣቸው፣ እኮ ምግብ ነው የሚያበላቸው፣ እኮ ምግብ ነው ይዞላቸው ሄደው እኮ ስንቅ ነው። እንግደለው አሉ። ተመካከሩበት። ደን ጉድጓድ ውስጥ አሉት። የእግዚአብሔር ሐሳብ ግን ንጉስ ሊያደርገው ስለሆነ ስልጣን ሊሰጠው ስለሆነ እንዲሞት አልፈቀደላቸውም። ፕሮሰስ አደረገ እንጂ። ስለዚህ አንደኛው ሐሳብ ምን አለ? እንሽጠው አለ። ተሸጠ። አየህ ህልም ሲኖር ጉድጓድ ውስጥ ትጣላለህ። እግዚአብሔር በአንተ ላይ አጀንዳ ሲኖረው ህልም ሲኖር ጉድጓድ ውስጥ ትጣላለህ። ከጉድጓድ አውጥተው ይሸጡሃል። አርቀው ከአካባቢ አርቀው ያሳድዱሃል። ትሰደዳለህ። አድራሻ እንዳይገኝ አድርገው አርቀው ያሳድዱሃል። አርቀው አሰደዱት ዮሴፍን። ግን ዮሴፍ በተሰደደበት ሀገር እንኳን ያተረፈው ምንድን ነው? ታሰረ። እስር ቤት ሁሉ ገባ። ብዙ መከራ አሳለፈ። ከዛ በኋላ ግን ዮሴፍ በግምጃ ቤቱ ላይ ሲሾም እና ሲመጣ ወንድሞቹ ያሳደዱት ጉድጓድ ውስጥ የጣሉት ስንቅ ፍለጋ ሄዱ። ትላንትና ስንቅን የሰጣቸው ዛሬም ስንቅ ነው ይዞ የጠበቃቸው። አየህ እኔ ጫጫታ ሲበዛ እግዚአብሔር ለምን ዓላማ ነው የፈጠርከኝ እለዋለሁ። በእውነት ነው የምላችሁ። ሰዎች ሲንጫጩ ያለ ነገር አይደለም የሚንጫጩት፣ አይምሰላችሁ። ይሄ ሌባ ነው፣ ውሸታም ነው፣ አጭበርባሪ እሱ አይደለም። እኔ እሱን አይደለም የምሰማው። በእውነት ነው የምላችሁ። ይሄ ሌባ ነው ምናምን እንደዚህ ነው፣ አጭበርባሪ ነው ከየት መጣ የት ገባ ወጣ ዛፍ ላይ ወረደ፣ እሱን አይደለም እኔ የምሰማው። ከሱ አልፌ ሌላ ድምጽ ነው የምሰማው። እኔ ምን እግዚአብሔር ሆይ ለምን ዓላማ ነው የፈጠርከኝ? something happen in my life እግዚአብሔር የሆነ ነገር ልታደርግ ያለው ነገር አለ ብዬ የምሰማውና የማየው ከነሱ አሻግሬ ነው የማየው። ለምን ጫጫታውን አይደለም የማየው። ጫጫታው ድምጽ ነው። አየህ ዮሴፍ ለወንድሞቹ ስንቅ